ክርስቲያን ማለት ድንጋይ ሲወረወርበት የተወረወረው ድንጋይ አንስቶ የሚወረውር ሳይሆን በተወረወረው ድንጋይ ቤትም ይሰራል። ግሬንሳ ይሄ ተቆርጠዋል። እዚህ ያለ ከዚህ የሚፈሰው በቃ ጫማዬ ሁለቱም ደምልተዋል። ልጄን ሳይ በቃ እንዳለ ተቆርጧል። በጩቤም ተወግቷል። የሰባት ተመልኝ ነው። ሂዱና አሕዛብን ስበኩ ነው የተባለው እንጂ የተዘጋ አስከፍቶ አልነበር። ከዚህ ዓለም በሞት ብለይም እንኳን አጽሜ በ4 ኪሎ ካቴድራል ሳይሆን በገጠሪቱ ቤተክርስቲያን አጽሜ ቢያርፍ ደስ ይለኛል። እኔን የሚረዱኝ ሰዎች ያችን ቤተክርስቲያን በአመት አንዴ በክብረ በዓሏ ተገኝተው እገዛ ሊያደርጉላት ይችላሉ። ዝም ብዬ ለውዳሴ ከንቱ የተናገርኩት አይደለም። እግዚአብሔር ምስክሬ ነው። ደጆች ሳይዘጉ በአጠቃላይ በየዘመናቱ በቤተክርስቲያን ላይ የሚቃጡ መከራዎችን ለምን አይነት ቀጣይ ስራ መነሻ ማድረግ እንዳለብን ነው ያስተማረን ማለት ነው። የተዘጉትን ያስከፍታሉ፣ ሊያጠምቁ፣ ሊያነጹ፣ ሊያጸኑ፣ ሊያበቁ የሚችሉ ተልእኮችን ሊፈጽሙ የሚችሉ መምህራንን ሰባኪያንን ያፈራሉ። አሁን ደክሞኛል፣ አሁን አደራ ለእናንተ አስተላልፋለሁ። የተስማማንበት ሁሉ እኮ የተስማማን አይደለም። ኮሎና አይደለም፣ ያጥንታችን ፍላጭ ነው። ይሄ የተቦካው በውሃ ሳይሆን በደማችን ነው። ለሁላችንም ለገጠር ቤተክርስቲያናችን ዋና ረጂና ዋና ደጋፊ እንደሚሆን እምነታችን ነው። ዳዊቱስ ሸነፏቸው ይሏቸዋል። አደራ እባካችሁን፣ አደራ እባካችሁ አትጣሉን። እኛ እናት ግን የት ናቸው?